ሰላም ጤና ይስጥልን የተከበራችሁ የኢትዮ ቬሪፋይ የዩቲዩብ ቻናል ቤተሰቦቻችን፣ እነሆ የሰዓቱን ዜናዎች ወደ እናንተ ማድረስ ጀመርን። እስከ መጨረሻ አብራችሁን ቆዩ። ከጥር ወር በኋላ ሲስ ፌስታል ሲጠቀሙ መገኘት ለቅጣት እንደሚዳርግ ተገለጸ። አባገዳዎች የታሰሩ ቲክቶከሮችን ለማስፈታት ወደ አዲስ አበባ ገቡ። ከመጪው ጥር ወር ጀምሮ ሲስ ፕላስቲክ ከረጢት ወይም ፌስታል ሲጠቀም የተገኘ ግለሰብ ለገንዘብ ቅጣት እንደሚዳረግ ተገልጿል። በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባትን የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት የእፎይታ ጊዜ ተሰጥቶ እንደነበረ የአካባቢ ጥበቃ ባለስልጣን አስታውሰዋል። የእፎይታ ጊዜው ከጥር 23 በኋላ የሚያበቃ በመሆኑ ፌስታል በሚጠቀሙ ሰዎች ላይ እርምጃ መውሰድ እንደሚጀምር የባለስልጣን መስሪያ ቤት ጽህፈት ቤት ኃላፊና ኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡነ ለሪፖርተር ተናግረዋል። ይህ መምሪያ የተላለፈ ማንኛውም ግለሰብ አሊያም ከጥር ወር በኋላ ፌስታል ይዞ የተገኘ ሰው 5000 ብር ይቀጣልም ተብሏል። አቶ ተሾመ አክሎ አዋጁ በነጋሪት ጋዜጣ ታትሞ ከወጣ በኋላ አምራቾች መልሶ ጥቅም ላይ የሚውል አገር በቀል ሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንደሚጀምሩ የማሳወቅ ስራ ሲከናወን መቆየቱን ገልጸዋል። እሳቸው ይህንን ቢሉም የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረ ኮሚቴ አስተባባሪ አቶ በረከት ገብረ ሕይወት ለፕላስቲክ ከረጢቶች አምራቾች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላር ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ ያሉ ሰራተኞችን ታሳቢ ያላደረገ ነው በማለት አዋጁን ገልጸውታል። የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ደግሞ ከ50,000 ብር በማያንስ እና ከ200,000 ብር በማይበልጥ ገንዘብ ይቀጣልም ተብሏል። በተጨማሪም በ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ላይ ተደንግጓል። ሰሞኑን መነጋገሪያ ሆኖ የቆየው ከኢትዮጵያ ባህልና ወግ ውጪ የሆነ ተግባራትን ፈጽማቸዋል በማለት የታሰሩ ቲክቶከሮቹን ሊያስፈቱ የኦሮሞ አባገዳዎች አዲስ አበባ ገቡ። ጉዳዩንም እንደሚከተለው ይሆናል። ጤና ይስጥልኝ ሚኮ ማይክ አበስልኝ ከጉራማይሌ ሚዲያ ነበር የምደውልህ። እሺ ቲክቶክ ላይ ያጋራኸውን ቪዲዮ አይተን ነበርና አዶናይ ስር ጉዳይ አባገዳዎች ወደ አዲስ አበባ እየሄዱ ነው የሚል መረጃ ሰምተን ነበረ። ለማውራት ይመቻል? እዚህ ጋር እንዴት ነው? በደንብ ይመቸኛል፣ ግን የኔ ማናጀር ዲቴል ያብራራል ከዛን ያወራል። ኦኬ አመሰግናለሁ። በመጀመሪያ አባገዳዎች ከሸተመኔ አካባቢ አጠቃላይ እንደ ኦሮሚያ ያሉ አባገዳዎች ተጠይቀው ነበረ ችግሩ በእርቅ እንዲፈታ። የገዳ ስርዓት እርቅን፣ ሰላምን የሚያበረታታ ነው። ሰዎች በባህላችን በትግሎቻችን ድሮ አባቶቻችን ችግሮቻቸውን ሲፈቱበት በነበረ መንገድ ችግሮቻቸውን ፈተው እንዲኖሩ የሚያበረታታ ስርዓት ነው። አባገዳዎች ተገናኝተው መንግስትን በገዳ ስርዓት መሰረት ልጆቹን ወደ እኛ ስጠን እንመክራቸዋለን፣ ከችግሮቻቸውም እንዲታረሙ እናደርጋለን። ታንጸው ለትውልድ ጥሩ ነገር እያስተማሩ ለሀገራቸው ተስፋ እንዲሆኑ ለወደፊት ለዜጎች ተምሳሌት መሆን እንዲችሉ መክረን ዘክረን እንመልሳቸዋለን በማለት በቡድን አቋቁመዋል። እነዚህ ቡድኖች መንግስትን መሰረት ለሽምግልና ጉዳዩን እንዲሰጣቸው ለመጠየቅ ነው ያነሱትና ማይክ ይህን ጉዳይ በመስማት ጉዳዩን ፕሮሞት በማድረግ ትክክለኛ በሆኑ በማመን ሌሎችንም የሚዲያ ሰዎች ኢንቫይት በማድረግ ጉዳዩ አስፈላጊ እንደሆነና ወቅቱን የጠበቀ እንደሆነ ወጣቶቻችንም ተመክረው ተዘክረው ወደ ትክክለኛ መንገድ እንዲመለሱ ካለው ፍላጎትና ተነሳሽነት የተነሳ ጉዳዩን ሰምቶ ተቀላቅሎ ኮርዲኔት አድርጎ ጉዳዩን ወደ መንግስት እንዲሄድና መንግስትን በሰላማዊ መንገድ ልጆቹን እንዲረዳቸው ለማድረግ ጥያቄ እያቀረበን ያለው ልጆቻችንን በሰላማዊ መንገድ በሰለጠነ መንገድ አባቶቻችን ከዚህ በፊት በሚፈቱበት በሽምግልና በጃርሱማ ችግሮቻችን እየፈታን ለሀገራችን የወደፊት ሰላሟ እንስራ የሚል ግለሰብ ነው። ስለዚህ ያለው ነገር ተስፋ ሰጪ ነው፣ ተጀምሯል። አንዳንድ የመንግስት አካላቶችንም ለማናገር እየተሞከረ ነው ያለው። መንግስትን በማናገር መንግስታችንም በገዳ ሲስተም የሚያምን ነው፣ በሽምግልና የሚያምን ነው። ኢቭን የኦሮሚያ መንግስት ለዚህ ጉዳይ ትኩረት በመስጠት
ፍርድ ቤት ያቋቋመበት ሁኔታ ነው ያለው። በባህላዊ ፍርድ ቤት ከዚህ በፊት አቅርት የሌላቸው ከዚህ በፊት ለመፍታት የሚያስቸግሩ ችግሮችን በባህላዊ ፍርድ ቤት እየፈታ ነው ያለው። የባህላዊ ፍርድ ቤት ወጪ ቀናሽ የሆነ ሰዎች ዘላቂ ሰላም በሰዎች መካከል እንዲሰፍን የሚያሰፍን መሆኑን በማመን ሰዎች ችግሮቻቸውን በባህላዊ ምክር ቤት እንዲፈቱ ፍርድ ቤት እንዲፈቱ መንግስትን እያደረገ ነው ያለው። እኛም ያን በማየት በዚህ ጉዳይ የበለጠ ተስፋ እንዲኖረን አድርጎናል። ይሳካል የሚል እምነት አለን።